ሰላም የዩቲዩብ ቤተሰቦች፣ ዛሬ አዲስና አስተማሪ በሆነ ቪዲዮ ተመልሻለሁ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ የማበረታቻ ኮሜንት ወይም ደግሞ ቀጣይ እንድሰራላችሁን በኮሜንት እያስቀመጣችሁ ሳብስክራይብ እያደረጋችሁ አበረታቱኝ። ለዚህ ቻናል ቤተሰብ ከሆናችሁ ደግሞ ሼርና ላይክ እና እንዲሁም ደግሞ ለጓደኞቻችሁ ሼር እያደረጋችሁ እንዲሁም ሁሌም እንደዚህ አዲስና አስተማሪ ቲፕ ስለቅ እንዲደርሳችሁ የኖቲፊኬሽን ምልክቷን ኦን ላይ ማድረጋችሁ እንዳይረሳ። ሁላችሁም ትወዱታላችሁ። እስከ መጨረሻው ተከታተሉ። አሁን ወደ ጉዳያችን። የቲክቶክ አካውንታችን አሁን ላይ ዋርኒንግ ሰጥቶን ሪስትሪክት ሆኖብን ወይም ደግሞ የተለያዩ ሰዎች ሪፖርት አድርገውብን ሲስተም ላይ ወይም ደግሞ ኖቲፊኬሽን ላይ ምን አይነት ሁኔታ ላይ እንዳለ ገብተን የምናይበትን ምርጥ ስቴፕ አሳያችኋለሁ። ገብታችሁ ይህን ሴቲንግ ሁላችሁም በማስተካከል ይህን ሴቲንግ በማየት ሁላችሁም አካውንታችሁን የቲክቶክ አካውንታችሁን ቼክ ማድረግ አለባችሁ ማለት ነው። ስለዚህ አሁን ወደ ስቴፑ እንሄዳለን ማለት ነው። በመጀመሪያ ምን ላይ ትገባላችሁ? ቲክቶክ ላይ ትገባላችሁ። ቲክቶክ ላይ ትገባላችሁ። በመጀመሪያ ቲክቶክ አፓችሁ ላይ ሄዳችሁ ቲክቶክ አፕ ላይ ትገባላችሁ። ይኸው ቲክቶክ ላይ ገባው። ቲክቶክ ላይ ከገባው በኋላ ምን አደርጋለሁ? ፕሮፋይል የምትለዋን እነካታለሁ። ፕሮፋይል የምትለዋን ይኸው ፕሮፋይል እዚህ ጋር ፕሮፋይልን ጠቅ አድርጌ ወደ ውስጥ ገባለሁ። ፕሮፋይልን ጠቅ አድርጌ ወደ ውስጥ ገባና እጠብቀዋለሁ። ከዛ በኋላ ሶስት ነጥቧን ወይም ደግሞ ሶስት ሰረዟን ነክቼ ወደ ውስጥ ገባለሁ። እዚህ ጋር ሶስት ሰረዟን ነክቼ ወደ ውስጥ ገባለሁ። ከዛ በኋላ እዚህ በኋላ ሴቲንግ ኤንድ ፕራይቬሲ ያለ እሱን ነካውና አሁንም ወደ ውስጥ እገባለሁ ማለት ነው። ከዚህ ቀጣይ ምን አደርጋለሁ? ሳብ አደርግና ወደ ታች ሳብ አደርግና ምን ላይ ነው የምገባው? እዚህ ጋር ሪፖርት ፕሮብሌም ይላል። እሱ ጋር ጠቅ አድርጌ እገባለሁ። ዋናው ነጥብ ያለ እዚህ ጋር ነው። ሪፖርት ፕሮብሌምን ጠቅ አድርጌው እገባለሁ። ሪፖርት ፕሮብሌምን ነክቼ ከገባሁ በኋላ ውስጥ ላይ ምን ይለኛል? አካውንት ኤንድ ፕሮፋይል ኢንተራክሽን ፊድ ኤንድ ፕሌይባክ ይላል። እኔ መግባት የምፈልገው እዚህ ጋር ዋናው ማሳየት የምፈልገው እዚህ ጋር አካውንት ኤንድ ፕሮፋይል ከሚለው ጠቅ አድርጌ ወደ ውስጥ እገባለሁ። እሱን ነክቼ ከገባሁ በኋላ ምን ይላል? እዚህ ላይ አካውንት ኤንድ ፕሮፋይል ከሚለው ክሬት አን አካውንት እና ሎጊን የሚላለ ማኔጅ አካውንት የሚላለ እኔ ሎጊን ብዬ እገባለሁ። ሎጊን የሚለውን ጠቅ አድርጌው ወደ ውስጥ እገባለሁ። እሱን ነክቼው ከገባሁ በኋላ ምን ይመጣልኛል? እዚህ ላይ ሪከቨር ዩር አካውንት፣ ሃክድ አካውንት፣ አዲንግ መልቲፕል አካውንት፣ ፎርጎት ፓስዋርድ፣ ሰስፐንድድ አካውንት ይላል። እኔ መገባ እዚህ ላይ ሰስፐንድድ አካውንት የምትለዋን ክሊክ አድርጌ ወደ ውስጥ እገባለሁ። ወደ ውስጥ ስገባ ልክ ከዚህ ላይ እንደዚህ ያመጣልኛል። እንደዚህ ካመጣልኝ በኋላ እዚህ ላይ ምንድነው ሰርቪስ ሶሉሽን ይላል። ሰልፍ ሰርቪስ ሶሉሽን ይላል። ከዚህ ጋር ነው የምገባው። ይሄው እዚህ ጋር ክሊክ አድርጌላችኋለሁ። እዚህ ጋር ነው የምገባው። እዚህ ጋር ገባና አካውንቴ አሁን ላይ በምን ሁኔታ እንዳለ ራሱ ሲስተም ያሳየኛል ማለት ነው። ይሄው እዚህ ላይ እንግዲህ ምን ይላል? እኔ አካውንት እዚህ ጋር አካውንት አክቲቭ ይላል። ዩር አካውንት ኢዝ አክቲቭ ኤንድ ካን ቢ አክሰስድ ይለኛል። ስለዚህ አካውንቴ አሁን በጥሩ ሁኔታ እንዳለና አክቲቭ እንደሆነ ያሳየኛል ማለት ነው። ስለዚህ እናንተ ገብታችሁ የእናንተ አካውንት እዚህ ላይ ሪፖርት ተደርጎበት ከሆነ ዋርኒንግ ሪስትሪክት ካለው የተለያዩ ችግሮች ካሉበት እዚህ ላይ በቀይ ምልክት ያመጣላችኋል። እንደዚህ በአረንጓዴ ራይት ምልክት ሳይሆን ቀይ አድርጎ ነው የሚያመጣላችሁ። ሁላችሁም እየገባችሁ የቲክቶክ አካውንታችሁን በዚህ መሰረት ቼክ አድርጉ። ይህን ቼክ ካረጋችሁ በኋላ ባክ ብላችሁ ትመለሳላችሁ። ወደ ውጭ ባክ ብላችሁ ትወጣላችሁ ማለት ነው። እዚህ ላይ ያለበትን ችግር ያሳያችኋል ማለት ነው። ስለዚህ ሁላችሁም እንደዚህ እየገባችሁ አካውንታችሁን ቼክ አድርጉ። ሁላችሁም በዚህ መሰረት አካውንታችሁን አስተካክሉ። ከዚህ በኋላ ልክ ሁላችሁም እየገባችሁ አካውንታችሁ ምን አይነት ችግር እንዳለበት ሁላችሁም እየገባችሁ ማወቅ ትችላላችሁ። ሁሌም እንደዚህ አይነት አስተማሪና አዳዲስ ቪዲዮ ስለቅ እንዲደርሷችሁ የኖቲፊኬሽን ምልክቷን ኦንላይን ማድረጋችሁ እንዳይረሳ። ላይክ፣ ኮሜንት አስቀምጡ። እንዲሁም ደግሞ ለጓደኞቻችሁ ሼር አድርጉ ማለት ነው። በዚህ ቪዲዮ እንደተማራችሁበት ሙሉ ተስፋ አለኝ። ቀጣይ በሌላ አዲስ እና አስተማሪ ቪዲዮ እስከምንገናኝ ሰላም ቆዩ። ሰላም ዋሉ።